السلام عليكم ورحمة الله وبركاته. السلام ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረሳና ነኝ። ኢንሻአላህ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። የዛሬ ቪዲዮአችን የወንድማችን መሐመድ ሰዒድ እንግዲህ ወደ አኺራ እንደሄደ ሁላችንም እናውቃለን። ኢንሻአላህ የመጨረሻውን የቀብር ሽኝት እንካተልና እንመለስ። ጋዝሩ ተደረገው ነው አድርጉ ከላይ ያለው ከላይ ተፋሰስ ስለሚኖር ከፍ አድርጉት በዚህ ዝናብ እንዳይቆም الله ቀብሩን ኑር ያርግለት። ሁላችሁ ኢንሻአላህ ዱዓ አድርጉለት። አላህ Subhanahu Wa Ta'ala በረህመቱ በእዝነቱ ጀነት አልፊርደውስ እንዲወፍቀው የረሱል ሰለላሁ ዐለይሂ ወሰለም እዚህ ዱንያ ላይ እንደምኞቱ ብዙ ጊዜም በነሽዶችንም እንግዲህ ሲሰማ ምን ሲያቀነቅን እንደ ሙስሊም ደግሞ ሁላችንም ምኞትም የረሱል ሰለላሁ ዐለይሂ ወሰለም ጎረቤት መሆን ነውና ኢንሻአላህ አላህ Subhanahu Wa Ta'ala በጀነት አልፊርደውስ እንግዲህ ከረሱል ሰለላሁ ዐለይሂ ወሰለም ጋር ጎረቤት ያድርገው ኢንሻአላህ። ይሄ ሞት የሚባለው ነገር ትልቅ ትምህርት የምንማርበት ነው ቢያስባለው። ሞት ማለት አንድ ሰው ሞት ለኛ ምን ነው መካሪያችን ነው። አንድ ሰው ሲሞት ለኛ ትምህርት ነው፣ ለኛ ምክር ነው። ሞት ያልመከረው ምንም ነገር ሊመክረው አይችልም። ወንድማችን እንደምናውቀው እንግዲህ ዑምራ አድርጎ እንደመጣ ነው ይሄ ነገር የተፈጠረው ማለት ነው። ድንገተኛ ሞት ነው የሆነው። ትንሽ አመመ ተባለ፣ ሐኪም ቤት ቼክ ላለቼክ ሄደ፣ በዛው ነው እንግዲህ የሞተው ማለት ነውና አላህ Subhanahu Wa Ta'ala ጀነት አልፊርደውስ ይወፍቀው። በጣም ከባድ ሐዘን ነው ይሄ የሚፈጥረው በቤተሰቦቹ ላይ። አላህ Subhanahu Wa Ta'ala ሰብሩን ይስጣቸው፣ ለነሱም ህፃናቱን ይስጣቸው፣ በአጠቃላይ ለወዳጆችም ጓደኞችም በአጠቃላይ አላህ Subhanahu Wa Ta'ala ሰብሩን ይስጣቸው። ቀብሩን እንግዲህ ስንመለከት ሁላችንም ራሳችን ዘጋ ማሰብ ነው። የጊዜ ጉዳይ ነው እንጂ ሁላችንም እዚህ ቤት እንገባለን። ይሁን የጊዜ ጉዳይ ነው። በቃ ተራ ሲደርስ ሁላችንም ወደዚህኛው ቤት እንመጣለን። የብቸኝነት ቤት የምንገባበት ቤት ማለት ነው። ለዚህ ቤት ደግሞ ዝግጁ መሆን ያስፈልጋል። ሞት ሁላችንም ሊመከርን ይገባል። ወንድማችን በጣም ወጣት ልጅ ነው። ማንም በዚህ ሰዓት ላይ እሰራለሁኝ ቤተሰቦችን አስተዳድራለሁ ለወጣለሁ ምናምን ብለን እንጂ የምናስበው ሞት አለ ብለን ሁላችንም አናስብም። አላህ ካዘነለት ሲቀርለት በጣም ዝግጁታችን የምናስበው ነገ ነው እንጂ ሞት አለብኝ ብለን አናስብም። ግን ሞት ማለት ነው ጊዜ ገደብ የለውም። ህፃን ነህ፣ ትልቅ ነህ፣ ወጣት ነህ፣ ሴት ነህ፣ ወንድ ነህ፣ ጥቁር ነህ፣ ነጭ ነህ አይልም። ጊዜ የደረሰ ቀን መጥቶ ይወስድሃል። ስለዚህ ኢንሻአላህ ለዚህ ሞት ሁላችንም እንዘጋጅ። በመሐመድ ሰዒድ ጉዳይ በጣም ብዙዎቻችን ያነቃን ይመስለኛል ብዬ አስባለሁኝ፣ እንደዛ ማለት ነው። ምክንያቱም አሁን ላይ ለዚህ ቀብሩ ስታዩት እናንተስ ምን ተሰማችሁ? የሱ ሐዘን እንዳለ ሆኖ እዚህ ጋር እኛም ሰዎች ሁላ ሰው መጥቶ ማለት ነው ከቦም መጥቶ በእግራችን የምንመላለስበትን ሰው የቀበርንበት ቦታ ላይ ዛሬኛ ሰዎች ተሸክሞን ይመጡና እዚህ ቦታ ላይ ቀብሮን ልብሳችንን ጥለውን ይሄዳሉ። ሁሉም ጥለውን ይሄዳሉ። ብቻችን ነው እዛ የምንቀረው ማለት ነው። ከዛ ለዚህ ቀብር ደግሞ ማለት ነው ለዚህ ህይወት ማለት ነው ስራ ያስፈልገዋል። ቀብራችን ኑር በኑር እንዲሆን አላህ Subhanahu Wa Ta'ala የአይናችን ርቀት ያክል እንኳን ሰፊ እንዲያደርገው ማለት ነው። ይሄ ጠባቡን መቃብራችን አላህ Subhanahu Wa Ta'ala ሰፊ እንዲያደርግልን መልካም ስራ ያስፈልገናል። ኢንሻአላህ መልካም ስራ በየትኛውም አጋጣሚ ይነስራ። ወንድማችን መሐመድ በጣም ወላሂ ብዙ ሰው ነው ያዘነው በሱ ሞት። የሆነ ልጁም ትንሽ እንዳየነው ከሆነ በየሶሻል ሚዲያ ላይ የሚነገረው ነገር የሚወጣው ነገር በጣም ተግባቢና እጅግ በጣም ስርዓት ያለው ጨዋ ልጅ ነው። ያው ሞት ደግሞ ባለጌ ጨዋ አይልም፣ የመጣ ቀን ይወስዳል። የኛም ተራ ይመጣል። ሁላችንም ወደዛው ነንና ኢንሻአላህ በጣም በቃ ይሄ ሞት የሚባለው ነገር ትምህርት ሊሆን ይገባል። የአንድ ሞት ለኛ ትምህርት ሊሆን ይገባል ማለት ነው።
ኢንሻአላህ ሁላችሁም ዱዓ አድርጉ። ባገኛችሁት አጋጣሚ ኢንሻአላህ ዱዓ አድርጉ። የሙንሺድ መሐመድ ሰይድ የቀብር ስነ ስርዓት ዛሬ ደሴ አረብ ገንዳ መስጂድ የሙንሺድ መሐመድ ሰይድ የቀብር ስነ ስርዓት ዛሬ ደሴ አረብ ገንዳ መስጂድ የሰላተል ጀናዛ ከተሰገደ በኋላ በደሴ ካራጉቱ ጉጂ መካነ መቃብር የቀብር ስነ ስርዓቱ የሚፈጸም ይሆናል። ሙንሺድ መሐመድ ሰይድ 4 የቲም ልጆችን ጥሎ ያለፈ ሲሆን ቤተሰቦቹን ማገዝ የምትፈልጉ እዚህ ጋር ባለው በባለቤቱ አካውንት ማገዝ ትችላላችሁ። 4 ልጆች ነው እንግዲህ በዚህ እርሜው ወጣት ነው እርግጠኛ ነኝ ባለቤቱም እንደዛው ነው የምትሆነው። በዚህ ጊዜያቸው እንግዲህ 4 ልጆችን አፍርተዋል። ኢንሻአላህ እነዚህ ልጆች ደግሞ አሁን ገና በትኩሱ ባለበት ማለት ነው መርዳት መደገፍ ያስፈልጋል ማለት ነው። ነገሩ ቶሎ ሳይረሳ ማለት ነው። መረሳቱ አይቀርም ምን ሰዓት ላይ ይረሳል። ሁላችንም እንግዲህ ቤተሰብ ቀብራንም ባያል ረስተናቸዋል። ዛሬም መሐመድም ይረሳል ኢንሻአላህ። አሁን ግን እንደዚህ ትኩስ እንዳለ ማለት ነው ለነዚህ የቲም ልጆች እንድረስላቸው ሁላችንም ያቅማችንን አካውንቱን አስቀምጥላቸዋለሁ ከታች ኢንሻአላህ። ያቅማችንን ካደረግን ምናልባት ኢንሻአላህ እንደ የቲም ልጆች እንኳን ሳይንገላቱ ምን ሳይሉ የሆነ ነገር ኢንሻአላህ ተርጎ ልጆቿን ታስተዳድርበት ነገር መፈጠር አለበት ኢንሻአላህ። አሁን ነገሩ ሳይረሳት ያለንን ማለት ነው በቃ ያለንን ብንደግፍ አሪፍ ነው ኢንሻአላህ። አገራችን ዛሬ ታላቁ ሙንሺድ ነው ያጣችው። ኡስታዝ በድር ሁሴን በአባድር መስጂድ ሽኝቱ ላይ የተናገረው መሐመድ ሰይድ የ4 ልጆች አባት ነው። ልጆቹም የቲም አድርጎ ነው የሄደው። የሁላችንንም ድጋፍ ይፈልጋል። የቲም የሆኑ ልጆቹ የአባትነት ጣዕማቸውን ቢያጡም እንደ ማህበረሰብ አንድ ነገር ብናደርግ መልካም ነው እና ለየቲም ልጆቹ የምትለግሱ ስጦታ ካለ በልጆቹ እናት በባለቤቱ አካውንት የምንችለውን እንነየ። በሚስቱ ስምም የተከፈተ የንግድ ባንክ አካውንት አለ። ስሟም ነጃት አብዱል መናም ጧ ነው። የንግድ ባንክ አካውንት ቁጥሩም 1045827829 መጨረሻው 7 ነው። ቪዲዮ ኮፒ ሊንክ ሪፖስት ሼር በማድረግ ደጋግ ሰዎች ጋር አድርሱ። መልካም ቀን ኢንሻአላህ። ከኛ ውስጥም ደጋግ ሰዎች አይጠፉም ኢንሻአላህ። ያቅማችንን በማድረግ የቲም ልጆችን ኢንሻአላህ ጎናቸው አለውላችሁ እንበላቸው። ያ ጀማዓ የዛሬ ቪዲዮ ይሄን ይመስል ነበረ። እንደተባባለው ኢንሻአላህ ለየቲም ልጆች ትንሽ ድጋፍ እናርበ ያቅማችን ለወንድማችንም ዱዓ እናርግለን። ለቤተሰቦችም አላህ ሰብሩን ይስጣቸው ዱዓ እናርጉ ያኩኝ ኢንሻአላህ። በቀጣይ ተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ኩሉ ነፍሲን ዛኢቀቱል መውት ወኢነማ توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن